እንደዚህ ነበር እንደ ቤቱ ውበት አገኘ ሁላ። እኔ በዚህ አይነት መልኩ ጭራሽ አላውቀውም ይህን ቤት። አይኔን ሸፍኖኝ ባይሆን ኑሮ ከበር ስገባ እመለስ ነበር። ሌላ ቤት ነው የገባሁት ብዬ እመለስ ነበር። ይህን ሳይ ማለት ነው። ጭራሽ እኮ እንደዚህ አይነት ነገር እኔ አይቼ አላውቅም። ምንድን ነው የምታንሾካሽኪው? ምንድን ነው የምታንሾካሽኪው? አይ ዛሬ ሮማንቲክ ጊዜ ነው እያልኩኝ ነው። የሮማንቲክ ጊዜ ነው እያልኩኝ እኮ ነው። ማን ነው ሮማንቲክ ትያለሽ? አንተ ሮሚዮ፣ እኔ ጁሊት። ማ ጁሊት? ኦኬ። ፊልም ላይ ያሉት? እንትን መጽሐፍ ላይ ያሉት? ታሪክ ላይ ያሉት። እኔ በታሪክ ነው የማውቀው። ምንም ይሁን ያገባኝ። ግን ምግቡ አቆየኸው በጣም። ቆይ ጠብቂኝ ፕሊዝ ፕሊዝ። ወይት አንጀቴን በላው። እንዴት የለፋውበትን ነገርማ ታግሰሽ ነው ማግኘት ያለብሽ አይመስልሽም? ይሄ ነገር ቅመሜ የኔ ነዋ። የምርህን ነው? ቅመሜ እያረጋችሁኝ አይደለም? ኧረ ጉዴ ፈላ። አትሰሚኝ? ወይ ታግሰሽኝ መብላት ነው ያለብሽ። መታገስ አለብሽ። ገባሽ? እሺ የኔ ነው። እንጀራ ትፈልጊያለሽ? እንጀራ? አይ ቆይ አይቼ ወስናል። ምንድን ነው ምግቡ? ምግቡማ ሲመጣ ታያለሽ። ከእንትን ውጭ አችልም ያልሽኝ አይደለሽ? ከእንቁላል ውጭ አችሉም ብለሽኝ ነበር። እንግዲህ እኔ ምን እንደሰራው ታያለሽ። እሺ ከልቡ ነው አይደለም? ውሸት ነው። ልትወስዱት ነው አይደል? ይሄንንም ድሮ ምን አውቃቸዋለሁ። ፕራንክ ነው ደግሞ። ለፕራንክ ማልቀሴ ነው። ኧረ እንዴት አድርጌ ልተዋት? በልቤ ገብታለች ድንገት ፍቅሯ አስክሮ ደፍቶኝ በለው። አንተ እንግዲህ ያው ቤተሰቦች ያቅም ቢ ዛሬ እንግዲህ ወሰነ። የምርህን ነው? አንተ ነው የሰራኸው? እና አንቺ ነሽ የኔ እናት? ናስኪላውስ እኔ ነኝ። ፓስታ እኮ ነው የሰራኸው እኮ። ያው ለራት ሲሆናል ብዬ ከዛ ደግሞ የፈረንጅ ምግብ ትላለህ። በአትክልት እንኳንም በበርበሬ የሰራው ታቃጥለኝ ነበር። መቀወር ነበር። እጄ ይባረክ። በአንድ ሰዓት ነው የምንበላው? እኔ ለብቻ ለምጣ። ከፈለግሽ አንድ ላይ ይዘህ። እሺ። እኔ ይሄ ምን ነው እርቦኛል ነው? እና ታዲያ አግጥ። ኧረ ሞልቷል ትበያለሽ። ምን ችግር አለው? የምርህን ነው አይደል? ፕራንክ ነው የምር ነው። እና ለምን ቀልድ ነው አልከኝ? ሌባ ቡቡ ና ላጉርስ። መጣሁ። ቆይ ለራሴም ላምጣና እንበላለን። እኔ ምግብ ራሱ እኮ በቃኝ፣ ጠገቡ ማለት በደስታ ወይ ከመ እሰራሁ እንዴ ቀስ ብዬ እኮ ነው ራሱን ያካበደው። አዎ ፍቅር ይዞኛል። እንዴት ነው? ምንድን ነው አንተ? ምን እሺ ምን አስበህ ነው? ምን አሰብኩኝ? ምን ሆነ? ተንኮል መሆኑ ነው? ምንድን ነው? ምግብ ነው? ምንድን ነው? ምን ሆነ? ችግር አለ? ምን አይነት ሰው ነው? አበዱ እኮ። ኧረ በስመ አብ። እኔ እንጃ ምንም አልጣፈጠኝም። እኔ በቃ ይቅር፣ ውጭ ጋብዝሻለሁ። እስቲ ቆይ ደግሜ ልቅመሰው። ምናልባት አይደለም ይቅር፣ ውጭ ጋብዝሻለሁ። ቆይ አንዴ እስኪ። ይሄ ተንኮልሽ አይለቅሽም። በቃ አንቺ ጭሴ ምን ነው
በዚህ በኩል አሞኛል እና ረስቼው በአመመኝ በኩል በላውበት እና ታዲያ ምግቡ ነው ድድሽ ነው የታመመው? ድዴ እና ምግቡ ምን ያደርግ? ብሩኬ ቦክቷል። ውጭ ጋብዝሻለሁ። እስኪ አውቀህ እኔ የኔ ላይ ሌላ ነገር አድርገህበት አይደለም ማለት እንዴ? እኔ ውጭ ጋብዝሻለሁ። በቃ ምን አገባኝ? ቆይ ልቅመሰው። የኔ አባት አትበያትም። እኔ ብቻ እንበል ምንም አልሆንም። እግዚአብሔር አታናጂ። በእርቅሽ ነው የሚሄደው። ምንም ነው ደስ የማይለው። ምኑ ነው ደስ የማይለው? እስከምጣው ደግሞ ታሽ አልሰጥሽም። እሺ ቆይ አልሰጥሽም። አንተ የምር ደግሞ እንዴት ነው የሚያደርግሽ? እኔ የምግብ ጣም ማውቀው 3 ቀምሼ ነው። ሁሉ ሰዓት አፈርድሜ በልቼ ሙርቲሻ የምግብ ጣም ማውቀው 3 ቀምሼ ነው። ቆይ እኔ እኮ ገና ምንም እንትን እኔ የመረረሽም ትበያለሽ እንጂ አላዳምጥሽም እንዴ? እስቲ ቆይ ደግም ብሎኛል። ራስሽ አይደብርሽም እንዴ? ሌላ ነገር ወይ ስራልኝ እስቲ። ምን ልስራልሽ? እንጃ ፍርፍር ነገር ምናምን። አሬ ፍርፍርሽ አሁንም አልተኛ ነው ሲጀመር። ከዚህ በኋላ ወይኔ እንዲህ ብሎ ነው የሚያየን ካሜራ ማለት ምን ተመቻለት። አንቺ እግዚአብሔርን ሀይሚ እንጣላለን። እሺ ብሩኬ የምርህን ነው? ይሄ ምግብ አንተ ነው የሰራኸው? አንተ ነው የሰራኸው? በጌታ ስማ ይለያል ነው የምላችሁ። ይሻልሻል። እኔ ጣፍቶኝ እየበላሁ ምንድን እንደተወሰነ እኮ ለካሜራማን አለዋ። አረ ሞልቷል። እሱማ ችግር የለም። ዝም ብለሽ በቃ አንቺ